ከዓለም 6ኛ ደረጃ ላይ የምትቀመጥ ግዙፍ የነዳጅ ክምችት ያላት ከግለሰብ ላይ ምንም አይነት የገቢ ግብር የማትሰበስብ ቅንጦትና ብዛት ያላቸው ሰማይ ጠቀስ ፎቆች የበዛባት ሀገር ነገር ግን አብዛኛውን ቁጥር የሚይዘው በሀገሪቱ የሚኖረው ህዝብ ደግሞ የውጭ ዜጋ የሆነባት ከከፍተኛ ደሞዝ ከሚከፈልባቸው ስራዎች እስከ ጥብቅ ህጎች ያላት ቅንጧ ሀገረ ኩዌት ሰፊ ቁጥር ያላቸው ኢትዮጵያውያን ስደተኞች ለምን ወደዚች ሀገር ይገባሉ? የውጭ ሀገር ዜጎች በተለይ ኢትዮጵያውያን በሀገሪቱ ምን ፈተናዎች ያጋጥሟቸዋል? ወደዚች የባህረ ሰላጤ ሀገር ከመሄዶ በፊት ማወቅ ያለቦትን እውነታዎች ምንድናቸው? የሚሉትን ነጥቦች ጨምረን ልንዳስስ መጥተናል። ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ። ኩዌት በመካከለኛው ምስራቅ የምትገኝ ትንሽ ነገር ግን ኃይለኛ ሀገር ስትሆን በአረብ ባህረ ሰላጤ ሰሜናዊ ጫፍ ላይ ትገኛለች። በሰሜንና በምዕራብ ከኢራቅ በደቡብ ከሳውዲ አረቢያ ጋር ትዋሰናለች። ምስራቃዊ የባህር ዳርቻዋ እስከ ፋርስ ባህረ ሰላጤ ድረስ ይዘረጋል። ይህም በዓለም አቀፍ የንግድና የኢነርጂ ገበያ ቁልፍ ተዋናይ ያደርጋታል። ምንም እንኳን ስፋቷ 17818 ስኩዌር ኪሎሜትር ወይም የአሜሪካን ኒው ጀርሲ ግዛት የምታክል ሀገር ወደኛ ወደ ኢትዮጵያ ስናመጣው ደግሞ ከጂማ ዞን ወይም ከምዕራብ ጎጃም ዞን ስፋት ጋር ተቀራራቢ ስፋት ያላት ሀገር ናት። ይህ ቢሆንም ታዲያ ኩዌት በነፍስ ወከፍ ገቢ ከበለጸጉ ሀገራት ተርታ መሰለፍ የቻለች ሀገር ናት። የኩዌት ህዝብ ብዛት ወደ 4.5 ሚሊዮን የሚጠጋ ነው። ይሁን እንጂ አስገራሚው ነገር ግን የኩዌት ዜጎች ወደ 1.5 ሚሊዮን ያህሉ ብቻ ሲሆኑ የተቀሩት 3 ሚሊዮን የሚሆኑት ደግሞ ከተለያዩ ሀገራት የመጡ ስደተኞች ናቸው። ከጠቅላላ ህዝቧም 70% የሚሆነውን ድርሻ ይይዛሉ። ስትራቴጂካዊ አቀማመጧ በተለይም በአህጉራዊ ዲፕሎማሲ በንግድና ዓለም አቀፍ የኃይል አቅርቦት ወሳኝ የፖለቲካና የኢኮኖሚ ማዕከል አድርጓታል። ዘመናዊ ሰማይ ጠቀስ ህንጻዎች፣ ግዙፍ ገበያዎችና ጠንካራ የውጭ ሀገር ማህበረሰብ ያላት ኩዌት በባህላዊና ዘመናዊነት መካከል እንደ ድልድይ ሆና የባህረ ሰላጤው አካባቢን የወደፊት ሁኔታን የምትወስን ሀገር ናት። በነዳጅ ክምችት በዓለም ላይ ካሉ እጅግ ሀብታም ሀገራት ውስጥ አንዷ ነች። የሀገሪቱ መንግስትም ከ90% በላይ ገቢውን የሚሸፍነው ከነዳጅ ምርት ነው። ይህም መንግስታቸው ከደሞዛቸው ያልተናነሰ ግብር እየሰበሰበ የረባ ያረባውን ነገር ግብር እየጫነ ላስመረራቸው ዜጎች ቀልብ ሳቢ ሀገር እንድትሆን አስችሏታል። ይህች ሀገር ታዲያ የኦፔክ ወይም የፔትሮሊየም ላኪ አገሮች ድርጅቶች መስራችና አባል ሀገር በመሆኗ በዓለም የነዳጅ ምርት ዋጋ ላይ ቁልፍ ሚናን ትጫወታለች። ሀገሪቱ ከፍተኛ ገቢ ያለው ኢኮኖሚና ጠንካራ የበጎ አድራጎት ስርዓት ያላት ሲሆን ነፃ የጤና እንክብካቤ፣ የትምህርትና ለዜጎችም ድጎማ ትሰጣለች። የኩዌት ዲናር በዓለም ላይ ካሉት ጠንካራ ገንዘብ ምንዛሬዎች አንዱ ሲሆን ይህም የሀገሪቱን የፋይናንስ ጥንካሬ የበለጠ አጉልቶ ያሳያል። ከነዳጅ ባሻገር ኩዌት ኢኮኖሚዋን እያሰፋች በፋይናንስ በግንባታና በሎጂስቲክ ላይ ኢንቨስት በማድረግ አህጉራዊ የንግድ ማዕከል ለመሆን በማለም ላይ ትገኛለች። የሀገሪቱን የፖለቲካ ስርዓት ስንመለከት ደግሞ ሀገሪቱ በአልሳባህ ቤተሰብ የሚተዳደር ህገ መንግስታዊ ንጉሳዊ ስርዓትን ትከተላለች። ኢሚሩም የሀገሪቱ ርዕሰ መስተዳደር ሆነው ያገለግላሉ። ከብዙዎቹ የባህረ ሰላጤ ጎረቤቶቿ በተለየ ኩዌት በቀጠናው በጣም ንቁ ከሆኑ ፓርላማዎች ውስጥ አንዱን የያዘች ሲሆን ብሔራዊ ምክር ቤት በመባል የሚታወቀው ህግና ፖሊሲዎችን በመቅረጽ ረገድ ትልቅ ሚና ይጫወታል። ማህበራዊ ህይወታቸውንም ስንመለከት በአረብ ወጎችና እስላማዊ እሴቶች ላይ የተመሰረተ ነው። ነገር ግን እንደ ተለያዩ ህዝቦች መኖሪያነቷ ዘመናዊ ተጽዕኖች የተላበሰችም ሀገር ናት። ቤተሰባዊነትና እንግዳ ተቀባይነት የኩዌት ማህበረሰብ ባህል ሲሆን ጠንካራ ማህበራዊ ትስስርና ለአዛውንቶች ትልቅ ክብር የሚሰጡ ህዝቦች ናቸው። ኩዌት እስላማዊ የሸሪዓ ህግ ከሲቪል ህግ ተጽዕኖዎች ጋር ተደምሮ ጥብቅ የህግ ስርዓትን የምትከተል ሀገር ስትሆን ሀገሪቱ ወግ አጥባቂ ማህበራዊ ደንቦችን ታከብራለች። እናም ለአካባቢው ነዋሪዎች ሆነ የውጭ ዜጎች እነዚህን ህጎች ማክበር ይኖርባቸዋል። ሌላው በሀገሪቱ ከሚተገበሩ ጥብቅ ህጎች ውስጥም
አልኮል በጥብቅ የተከለከለ ነው። ባህሪና አለባበስን ጨምሮ ከኩዌት ባህላዊ እሴቶች ጋር መጣጣም ይኖርቦታል። የመናገር እና ሐሳብን በነጻነት የመግለጽ መብትን በተመለከተ ደግሞ ከብዙ ምዕራባውያን ሀገሮች የበለጠ የሀገሪቱ ህጎች ገዳቢዎች ናቸው። በዚች ሀገር በመንግስት ወይም በሃይማኖት ላይ የሚሰነዘሩ ትችቶች ህጋዊ ውጤቶችን ያስከትላሉ። የሥራና የመኖሪያ ህጎች በካፍላ ወይም በስፖንሰርሺፕ ስርዓት በጥብቅ የተደነገጉ ናቸው። ይህም ማለት የውጭ ሰራተኞች ለመቆየትና በህጋዊ መንገድ ለመስራት የሀገር ውስጥ ስፖንሰር ያስፈልጋቸዋል ማለት ነው። ይሁን እንጂ ሀገሪቱ መሰል ጥብቅ ህጎች ቢኖራትም ዝቅተኛ የወንጀል መጠን ያለው፣ ደህንነቱ የተጠበቀና የተረጋጋ የሥራ አካባቢ ያለባት ሀገር ናት። ይህም በመካከለኛው ምስራቅ ውስጥ ለመኖር ይበልጥ አስተማማኝ ከሆኑ ቦታዎች አንዷ እንድትሆን አድርጓታል። በሀገሪቱ ያለውን የኑሮ ሁኔታ ስንዳስስ ደግሞ ምንም አይነት የግል ገቢ ታክስ ባለመኖሩ ሀገሪቱ የፋይናንስ እድገትን እና እድሎችን የሚፈልጉ ባለሙያዎችንና የውጭ ዜጎችን በብዛት እንድትስብ አድርጓታል። እንደ ነዳጅና የሀገር ውስጥ ትራንስፖርት ያሉ አስፈላጊ ነገሮች በመንግስት ድጎማ ምክንያት በአንጻራዊነት ርካሽ ናቸው። ነገር ግን ከውጭ የሚገቡ ዕቃዎችና ዓለም አቀፍ ትምህርት ቤቶች ውድነት ይታይባቸዋል። በአጠቃላይ ኩዌት ምቹ የኑሮ ደረጃን ትሰጣለች። በተለይ እንደ ነዳጅ፣ ፋይናንስ፣ ጤና አጠባበቅና ትምህርት ባሉ ዘርፎች የዳበረ የሥራ ዕድል አላት። በጠንካራ ኢኮኖሚ ምክንያት ለሙያተኞች በተለይም ለውጭ ሀገር ዜጎች ብዙ ዕድሎች አሉ። ኢትዮጵያውያንን ጨምሮ ከተለያዩ ሀገራት የተውጣጡ በርካታ ዜጎች በሙያና በአገልግሎት ዘርፍ ላይ ተቀጥረው የሚሰሩ ሲሆን ቁጥራቸው ቀላል የማይባሉ ደግሞ በአስተዳደር፣ በምህንድስናና በሕክምና ዘርፍ ላይ በመሰማራት በመስራት ላይ ይገኛሉ። ሆኖም ይህንን ዕድል ለማግኘት የሥራ ቪዛ ማግኘት ለሥራ ቀዳሚው መስፈርት ነው። የመሰረተ ልማት ዝርጋታዋን ስንዳስስ ደግሞ ኩዌት በጥሩ ሁኔታ የዳበረ መሰረተ ልማት ያላት በመሆኗ ዘመናዊ መንገዶች፣ አውራ ጎዳናዎችና የመጓጓዣ ስርዓቶች አገሪቱን ለመዞር በአንጻራዊነት ቀላል ያደርገዋል። የኩዌት ከተማ ቀልጣፋ የመንገድ አውታር ያላት ሲሆን ብዙ ነዋሪዎች በግል መኪናዎቻቸው ላይ ጥገኛ በመሆናቸው የህዝብ ማመላለሻ ስርዓት ውስን ቢሆንም እየጨመረ ያለውን የህዝብ ቁጥር ለማስተናገድ እየተስፋፉ ይገኛል። እንደ ኡበርና ካሪም ያሉ የትራንስፖርት አገልግሎት ሰጪዎችም በሀገሪቱ ይገኛሉ። የኩዌት ዓለም አቀፍ አውሮፕላን ማረፊያ ደግሞ በቀጠናው ዋና ማዕከል ሲሆን በዓለም ዙሪያ ላሉ ዋና ከተሞች ቀጥተኛ በረራዎችን ያቀርባል። ይህም የትራንስፖርት ዘርፉን ለነዋሪዎች ሆነ ለጎብኚዎች ምቹ እንዲሆን አስችሎታል። ከነዚህ የትራንስፖርት አማራጮች በተጨማሪ ደግሞ ወደቦች በመካከለኛው ምስራቅ አስፈላጊ የንግድ መግቢያዎች ሆነው ያገለግላሉ። ምናልባት እግር ጥሎት ወደ ኩዌት ጎራ ካሉ ደግሞ እነዚህን ቦታዎች ቢጎበኙ ስለ ሀገሪቱ ያለውትን ዕውቀት ከፍ ያደርጉበታል። የመጀመሪያው የምስራቅ ኩዌት ህንጻዎች ቀዳሚዎች ሲሆኑ የኩዌት ዋና ከተማን ኩዌት ሲቲን ከህንጻዎች ጫፍ ላይ ሙሉ በሙሉ መመልከት ያስችላሉ። ሌላው ደግሞ ታላቁ መስጂድ በመባል የሚታወቀው መስጂድ ሲሆን አስደናቂ እስላማዊ ኪነ ህንጻዎችን ይይዛል። የታሪክ ወዳጆች ከሆኑ ደግሞ ብሔራዊ ሙዚየምና ታሪክ ራጃብ ሙዚየም ለቅርሶችና ባህላዊ ግንዛቤዎች መጎብኘት ይችላሉ። ፋይላክ ደሴት ደግሞ ጥንታዊ ፍርስራሾችንና የተፈጥሮ ውበትን ይይዛል። ዳቬኒው ሞል በበኩሉ ለገበያና ለመመገቢያ ቦታ ከፍተኛ አማራጮችን ያቀርባል። ለተፈጥሮ ወዳጆች ደግሞ አልኩዌት ቢችና የኩዌት በረሃ ሁነኛ የመዝናኛ ቦታዎች ያደርጋቸዋል። ይህች ሀገር ታዲያ ኢትዮጵያውያንን ስደተኞች ቀልብ መሳቧም አልቀረም። በኩዌት ላሉ ኢትዮጵያውያን ሕይወት በሁለት አጋጣሚዎች የተሞላች ናት፣ በጥሩና በፈተናዎች። በኩዌት የሚገኙ የኢትዮጵያ ማህበረሰብ በዋነኝነት በቤት ውስጥ አገልግሎት፣ በግንባታና በእንግዳ ተቀባይነት ተቀጥረው የሚሰሩ ናቸው። ኢትዮጵያውያን ለምን ትኩረታቸውን ወደዚች ሀገር አደረጉ የሚሉትን ምክንያቶች ስንዳስስ ደግሞ የመጀመሪያው ከፍተኛ ደሞዝ ሲሆን ብዙ ኢትዮጵያውያን ወደ ኩዌት የሚሄዱት
በኢትዮጵያ ውስጥ ሊያገኙ ከሚችሉት ገቢ ጋር ሲነጻጸር ከፍተኛ በመሆኑ ነው። ሌላኛው ምክንያት ደግሞ የሥራ ዕድል ሲሆን ኩዌት ከፍተኛ የሰራተኛ ጉልበት ፍላጎት ያላት ሀገር በመሆኗ በተለይም ኢትዮጵያውያን ብዙ ጊዜ በሚሰሩባቸው በኢንዱስትሪዎች ለምሳሌ እንደ ጽዳት፣ እንክብካቤና የእጅ ሥራ የሥራ ዕድሎች በቀላሉ መገኘቱ ኢትዮጵያውያን ወሳኝ መስፈርት ሊያደርጉት ችለዋል። ሌላው ተጠቃሽ ምክንያት ደግሞ ኢኮኖሚያዊ ዕድሎች ሲሆኑ በነዳጅ የበለጸገው የኩዌት ኢኮኖሚ ኢትዮጵያውያን ስደተኞች ቤተሰቦቻቸውን የሚደግፉበትን ገንዘብ ወደ አገራቸው እንዲልኩ የተረጋጋና ተመራጭ ዕድሎችን ይፈጥራል። ከነዚህ በተጨማሪ ደግሞ የአጭር ጊዜ ኮንትራት ስራዎች መኖር ብዙ ኢትዮጵያውያን በኩዌት ውስጥ ለአጭር ጊዜ እንዲሰሩና በአገር ውስጥ ከሚኖረው የበለጠ ገቢ ያገኙ በየጊዜው ወደ ኢትዮጵያ እንዲመለሱ ያስችላቸዋል። የመጨረሻውና እንደ ምክንያት ሊነሳ የሚገባው ነገር ደግሞ ቅርበት ሲሆን ኩዌት ከበርካታ ምዕራባውያን ሀገራት ጋር ስትነጻጸር በጂኦግራፊያዊ ሁኔታ ለኢትዮጵያ በቅርበት መገኘቷ የኢትዮጵያውያን ስደተኞች መዳረሻ እንድትሆን አስችሏታል። ምንም እንኳን ታዲያ ለኢትዮጵያውያን ሀገሪቱ መሰል ዕድሎችን ብትሰጥም ከፈተናዎች ግን አላመለጡም። በሀገሪቱ ለሚኖሩ ኢትዮጵያውያንም እንደ ፈተና ከሚነሱት ምክንያቶች መካከል የመጀመሪያው ከፍተኛ የኑሮ ውድነት ሲሆን ምንም እንኳን ደሞዙ ከፍ ያለ ቢሆንም በኩዌት ያሉ የኑሮ ውድነት በጣም ከፍተኛ ነው። በተለይም ደግሞ ይህ ነገር የመኖሪያ ቤትና የዕለት ተዕለት ወጪዎች ላይ ይጠነክራል። ይህ ደግሞ ገንዘብ ለመቆጠብ ለሚሞክሩ ኢትዮጵያውያን ስደተኞች ፈታኝ ያደርገዋል። ሌላው ፈተና ደግሞ የሰራተኞች መብት ያለመከበር ሲሆን ብዙ ኢትዮጵያውያን ሰራተኞች የሰራተኞች መብቶችን በሚመለከት ፈተናዎች ያጋጥሟቸዋል። ከነዚህ መካከልም ረጅም የሥራ ሰዓት፣ ደካማ የሥራ ሁኔታ፣ ደህንነት እና የሕግ ከለላ የማግኘት ውስንነት ይገኙበታል። ጠንከር ሲልም በአሰቃቂ ሁኔታ ሕይወታቸውን እስከ ማሳጣት ሲደርስ ይስተዋላል። ከነዚህ በተጨማሪ ደግሞ የባህልና የማህበራዊ ህይወት ፈተናዎችን ስንዳስስ የቋንቋ ችግር፣ ጠንካራ ማህበራዊ ደንቦች እናም የአየር ንብረትን ጨምሮ አዲስ ባህልና ማህበረሰብን መላመድ ለብዙ ኢትዮጵያውያን ኩዌት ሲደርሱ አስቸጋሪ ፈተናዎች ሆነው ከሚያገኟቸው ውስጥ ይጠቀሳሉ። ሌላው ወደ ሀገሪቱ ለመግባት ለሚሞክሩና በሀገሪቱ ለሚኖሩ የሚገጥመው ፈተና ደግሞ የሥራ ቪዛ ማግኘትና ማደስ ሲሆን ከዚህም አለፍ ሲል አንዳንድ ሰራተኞች በህጋዊነት ችግር ወይም ከቪዛ ጉዳዮች ጋር የተነሳ ከሀገር የመባረር ስጋት ሲገጥማቸው ይስተዋላሉ። ሌላኛው የኢትዮጵያውያን ፈተና ደግሞ አድላዊ አሰራር ሲሆን ኢትዮጵያውያንን ጨምሮ ስደተኞች አንዳንድ ጊዜ በመጡበት አካባቢ ወይም በስራቸው ላይ ተመስርተው መድሎች ይደርሱባቸዋል። ይህም በዕለት ተዕለት ኑሮና በስራ አካባቢያቸው ላይ ፈተናዎችን ይፈጥራል። የመጨረሻው ለኢትዮጵያውያን እንደ ፈተና የሚነሳው ምክንያት ደግሞ ከቤተሰብ መለየት ሲሆን ብዙ ኢትዮጵያውያን ስደተኞች ለረጅም ጊዜ ከቤተሰቦቻቸው ርቀው የሚኖሩ በመሆናቸው ይህም የመገለል ስሜትና የሞራል ጫና ይፈጥርባቸዋል። ሀገሪቱ በታሪክ በባህል እና ኢኮኖሚያዊ እድሎች የከበረች ምድር ስትሆን ኢትዮጵያውያንን ጨምሮ ለውጭ ዜጎች ከነዚህ እድሎች ባለፈ ፈተናዎችን የሚያዘች ሀገር ናት። መሰረቱን በነዳጅ ከበለጸገ ኢኮኖሚዋ እስከ ጥብቅ ህጎቿ ድረስ ብሎም እስከ ልዩ አኗኗር ዘይቤዎቿ ድረስ ለሚኖሩባትና ለሚሰሩባት ሰዎች የተለየ ልምምድን ማቅረቧን ቀጥላለች። ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ እያልን ለዛሬ አበቃን። ሰላም።